እስኪ አንድ ምስል በአይምሯችሁ ሳሉ። አንድ ወታደር በድንኳኑ ውስጥ በሰላም ተኝቷል። ጠላት ግን በሚስጥር ከቦታል። ምንም አይነት የማስጠንቀቂያ ደወል አልተደወለም። ምንም ምልክት የለም። እሱ ጥቃት እንደደረሰበት ሲያውቅ ቀኑ መሽቶ ጦርነቱ ቀድሞውኑ ተጀምሯል። ብዙ አማኞች የሚኖሩት ልክ እንደዚህ ወታደር ነው። ጠላት ሁልጊዜ በግልጽ ጥቃት አይሰነዝርም። አንዳንዴ በተስፋ መቁረጥ፣ በትኩረት ማጣት፣ በፈተና በፍርሃትና በውሸት በኩል በረቀቀ መንገድ ይሰራል። ይህ እናንተ ሳታውቁት ከእግዚአብሔር ለመለየት የሚጠቀምበት ስልት ነው። ታዲያ በመንፈሳዊ ውጊያ ውስጥ እንዳላችሁ በምን ታውቃላችሁ? ዛሬ መጽሐፍ ቅዱስ የሚነግረንን 5 የማስጠንቀቂያ ምልክቶችና እንዴት ተዋግተን ማሸነፍ እንደምንችል አብረን እናያለን። ምልክት 1 ግልጽ ምክንያት የሌላቸው ችግሮች። በሕይወታችሁ ምንም ከባድ ነገር አልተፈጠረም። በትምህርት፣ በስራ ወይም በቤተሰብ ሁሉም ነገር ሰላም ነው። ነገር ግን በድንገት ትጨነቃላችሁ። ደስታ ይርቃችኋል። ምንም አድካሚ ስራ አልሰራችሁም፣ ግን ሰውነታችሁ ዝልፍልፍ ይላል። ለዚህ ሁሉ ግን ምንም ምክንያት ማግኘት አትችሉም። መጽሐፍ ቅዱስ በኤፌሶን ምዕራፍ 6 ቁጥር 12 ላይ እንዲህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለምና። ይህ የጠላት ተመራጭ ስልት ነው። እሱ የሚያጠቃው አመክንዮ በማይደርስበትና በቴክኖሎጂ ልታገኙት በማትችሉት በማይታየው ዓለም ውስጥ ነው። እውነተኛው ጠላታችሁ የገጠማችሁ ሁኔታ አይደለም፣ ከጀርባ የሚሰራው መንፈሳዊ ኃይል ነው። ምልክት 2 ሐሳባችሁን ወደ ጨለማና ተስፋ መቁረጥ መለወጥ። አንተ ለማንም አትጠቅምም፣ ማንም ለእኔ አያስብም፣ ይሄ ነገር መቼም አይስተካከልም፣ እግዚአብሔር ጥሎሃል። የሚያስፈራራው ነገር ምንድን ነው? ድምፁ የራሳችሁን ድምፅ ይመስላል። ይህ በአጋጣሚ አይደለም። ጠላት በአይምሯችሁ ውስጥ ያለው ውጊያ ካሸነፈ ሌላ ብዙ ማድረግ አያስፈልገውም። ጻድቁ ኢዮብን አስታውሱ። ሁሉም ነገር ባጣ ጊዜ ጠላት የኢዮብን የቅርብ ጓደኞች ተጠቅሞ በአይምሮ ውስጥ ጥርጣሬና ተስፋ መቁረጥን ሊዘራበት ሞክሮ ነበር። ነገር ግን ኢዮብ ጸንቶ ቆመ። ይህ የሆነው ሁኔታዎች ስላማሩ ሳይሆን እግዚአብሔር ማን እንደሆነ በደንብ ያውቅ ስለነበር ነው። ምልክት 3 የመገለል ስሜት። ስልክ ማንሳት ታቆማላችሁ። ወደ ቤተ ክርስቲያን መሄድና ከቅዱሳን ጋር መገናኘት ትተዋላችሁ። ለራሴ ጊዜ ያስፈልገኛል ብላችሁ ታስባላችሁ። ነገር ግን ሳምንታት ያልፋሉ። እናንተ ግን አሁንም ብቻችሁን ናችሁ። በተለያችሁ ቁጥር ጨለማው ይበልጥ እየከበዳችሁ ይሄዳል። መጽሐፍ ቅዱስ በመክብብ ምዕራፍ 4 ቁጥር 9ና 10 ላይ እንዲህ ያስገነዝበናል። ለራሳቸው መልካም ውጤት ስለሚያገኙ ከአንድ ሁለት መሆን ይሻላል። አንዱ ቢወድቅ ባልንጀራው ደግፎ ያነሷል። ቢወድቅ የሚያነሳው ረዳት የሌለው ግን እንዴት አሳዛኝ ነው። ጠላት የተለየና ብቻውን የሆነ አማኝ በቀላሉ እንደሚጠቃ ያውቃል። እግዚአብሔር ለዝምታና ለጸሎት ጊዜ ሊጠራችሁ ይችላል። ነገር ግን መቼም ቢሆን ለዘላቂ መገለል አይጠራችሁ። በውስጣችሁ ይህ ፈተናችሁን ለማንም አትናገሩ የሚል ድምፅ ካለ እርሱ የጥበብ ሳይሆን የጠላት ወጥመድ ነው። ምክንያት 4 ያልታወቀ ህመም ወይም ከፍተኛ የአካል ድካም። ወደ ዶክተሩ ትሄዳላችሁ፣ ነገር ግን ምንም አላገኙም። ሁሉም ነገር መልካም ነው ተብሏል። ነገር ግን ሰውነታችሁ ኃይል እንዳጣ ይሰማችኋል። በተለይ ይህ የሚሆነው ወደ እግዚአብሔር መቅረብ በጀመራችሁበት ጊዜ፣ ወደ ጸሎት ስትገቡ ወይም መንፈሳዊ ለውጥ ልታመጡ ስትሉ ነው። ይህ በአጋጣሚ አይደለም። በሉቃስ ወንጌል ምዕራፍ 13 ቁጥር 12 ላይ ኢየሱስ ያችን ሴት ከ18 ዓመት ሙሉ ከነበረባት የድካም ህመም ፈወሳት። ጌታ ሲፈውሳት ምድራዊ መድኃኒት አላዘዘላትም፣ ምክንያቱም ስጋዊ ህመም የሚመስለው ነገር ግን በስተጀርባ መንፈሳዊ ስር ነበረው። ይህ ማለት እያንዳንዱ ህመም ከአጋንንት የመጣ ነው ማለት አይደለም። ነገር ግን ዓላማችሁና መንፈሳዊ ህይወታችሁን እንዳትፈጽሙ ለማስቆም የመጣ ከሆነ በጸሎት ተዋጉ። ምልክት 5 አስፈሪ ህልሞችና የእንቅልፍ መታወክ። በሌሊት ልባችሁ እየመታ በላብ ተጠምቃችሁ በህልማችሁ ደንግጣችሁ ትነቃላችሁ፣ ወይም እንቅልፍ ጨርሶ እምቢ ይላችኋል። መዝሙር ምዕራፍ 27 ቁጥር 2 ላይ ለወዳጆቹ እንቅልፍን ይሰጣል ይላል። እንቅልፍ እግዚአብሔር ለልጆቹ የሰጠው ስጦታ ነው። እንቅልፍ ሁልጊዜ በፍርሃትና በቅዠት የሚታወቅ ከሆነ ከእግዚአብሔር ሰላም ውጭ የሆነ የጠላት ጣልቃ ገብነት አለ። ሌሊታችሁ የውጊያ አውድማ ከሆነ ከመተኛታችሁ በፊት በኃይል ጸልዩ። መዝሙር 91ን በላያችሁ ላይ አውጁ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ምክንያቱም ሰይጣን የሚፈራው ነገር በውስጣችሁ አለ። ሊደርስበት የማይችለው ከፍታ ላይ ልትደርሱ ነው። ውድ የሆነ መንፈሳዊ ስጦታ ተሰጥቷቸዋል። ጠላት ደግሞ ያንን ሊሰርቀው ይፈልጋል። ነገር ግን ጥቃቱ ማስረጃ ነው። ማስረጃውም የእናንተ ጠቃሚነት ነው። ወታደር ምንም ስጋት ካልሆነበት ጠላት ለምን ያጠቀዋል? በመንፈሳዊ ህይወታችሁ ከፍ ባላችሁ ቁጥር ጥቃቱ ይበረታል። ታዲያ ጥቃቱ እንዴት ተዋግተን እናሸንፍ? 6 መንፈሳዊ መሳሪያዎች አሉ። አንደኛ፣ ንስሐ ግቡ፣ በሮችን ዝጉ። ኃጢአት ለጠላት ማረጋገጫ ይሰጠዋል። ያዕቆብ ምዕራፍ 4 ቁጥር 7 ላይ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ ከእናንተ ይሸሻል ይላል። ሁለተኛ፣ አጥብቃችሁ ጸልዩ። የጦርነት ጸሎት የፍላጎት ዝርዝር ዝም ብሎ ማንበብ አይደለም፣ ከአጽናፍ ዓለሙ ፈጣሪ ጋር የሚደረግ ስልታዊ ውይይት ነው። ሶስተኛ፣ ከትክክለኛ ሰዎች ጋር ሁኑ። ብቻችሁን አትዋጉ፣ ጠላት ያገላል፣ እግዚአብሔር ግን በቅዱሳን ህብረት ውስጥ ያድሳል። አራተኛ፣ በምስጋና ውጉት። ጳውሎስ እና ሲላስ በወህኒ ሳሉ እግዚአብሔርን አመሰገኑ፣ ዘመሩም። በዚያም ጊዜ የወህኒ ደጆች በታላቅ መናወጥ ተከፈቱ። አምስተኛ፣ ቃሉ እንደ ጦር ተጠቀሙ። ጌታችን ኢየሱስ ክርስቶስ ሰይጣንን በምድረ በዳ ያሸነፈው ተጽፏል በማለት በቃሉ ነበር። ስድስተኛ፣ ጹሙ። አንዳንድ ውጊያዎች በጸሎት ብቻ አይሰበሩ።
ማርቆስ ምዕራፍ 9 ቁጥር 29 ላይ ማየት እንደምትችሉት ጠላት ስልታዊና ረቂቅ ቢሆንም በውስጣችሁ ካለው ከእግዚአብሔር አምላክ ፈጽሞ አይበልጥም። እርሱ የሚሰነዝረው ጥቃት ሁሉ ቀድሞውኑ በጌታችን በመስቀል ላይ ተሸንፏል። ቆላስይስ ምዕራፍ 2 ቁጥር 15 ላይ እንዲህ ተጽፏል። የገዢዎችና የባለስልጣናትን ማዕረግ በመክፈፍ በመስቀሉ ድል ነስቶ በአደባባይ ያዞራቸው እንዲታዩ አደረገ። እናንተ ተጠቂዎች አይደላችሁም። እናንተ መለኮታዊ መሳሪያ ስልጣንና ከጎናችሁ የሚዋጋ ታላቅ አምላክ ያላችሁ ተዋጊዎች ናችሁ። ይህ ቪዲዮ በህይወታችሁ ውስጥ ምን እየተካሄደ እንዳለ እንድታስተውሉ ከረዳችሁ መስማትና መንቃት ለሚገባው ሰው ሁሉ ሼር አድርጉለት። አንድ ጥያቄ ልጠይቃችሁ። ከነዚህ 5 ምልክቶች የትኞቹን ነው አሁን በህይወታችሁ የምታዩት? ኮሜንት ላይ ቁጥሮቹን ጻፉልኝ፣ ወይም ደግሞ በድፍረት እየተዋጋው ነው በሉኝ። ይህ መንፈሳዊ መልእክት ለብዙዎች እንዲደርስ ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደውል ምልክቱንም ተጫኑ። በቀጣይ በሌላ ቪዲዮ እንገናኛለን። ይህን አስታውሱ፣ እናንተ ተዋጊ እንጂ ተሸናፊ አይደላችሁ።